ቁጥራችን 1,091,9105 ላይ የምትችሉትን አግዙን ላለው ወንድሜ ዮናስ መስመር ላይ ነው ያለው 3 ደቂቃ አለ። እሺ ኡስታዝ 3 ደቂቃ ትንሽ ሊጨምር ይችላል አይታወቅም። ኃይለኛ ነጥብ ነው ያስኩትና እንዴት አመሸልኝ? ሰላም አለይኩም። ሰላም ደህና አምባሳደራችን ሰላም ነው አለን አልহামዱሊላህ። በጣም ጥሩ ነው። አሁን ከመጨረሻው ብነሳ ይሄ ነው እንግዲህ የነ ሙባረክ ትዕቢት እንደዛ ነው የቆዩብን እና አሁን ሌላ ዘመን ናይለው ብለናል። በቀደም እንደዚህ አይነት አመለካከት ይዘው ነው የነሱ ውጭሎች ናቸው እንደዚህ የሚንጫጩብን የተነሱ በተሰጣቸው ፕላትፎርም እና አሁን ወደ ነጥቤ ስገባ ያሲንንም አላሮሲንም በደንብ ሰምቻቸዋለሁ ኡስታዝ እና በደንብ ጎበዞች ናቸው እነዚህ ወንድሞቻችን። አይ ዋንት ቱ ታንክ ዩ። አሁንም ያሲን በጣም ጎበዝ ልጅ ነው። ያልተስማማውበት ትንሽ የሀሳብ ልዩነት ያለብኝ ነገሮች አሉ፣ መጣበታለሁ እሱ ላይ እና ግን መጀመሪያ ትናንትና ፕሮግራም ላይ በሰራው ላይ ሳልናገር እድል አልነበረኝም ትናንት ላውራ እና ትራምፕ በተናገረው ላይ ነው ሀሳብ ይመስጠት ምንድን ነው እንግዲህ ደብል አፕ አደረገው ትሪፕል አፕ አደረገው ይህንን ሀሳቡን ይሄ ተከፍሏል ከፍለናል ግድቡን የሚለውን ነገር ኡስታዝ ሁለት ያርጎት ነበር። አሁን ደግሞ ትሪፕል አፕ አደረገው እና ከእኛ ሳይድ ከኢትዮጵያ መንግስት ምንድነው ዝምታም ባይሆን በተወሰነ ደረጃ ግን ይሄ ሰው በሀገራችን ሉዓላዊነት ላይ 5 ቢሊዮን ብር ይወጣበት ከዛ ደግሞ ለተፈጠረው ችግር ደግሞ ወደ 1 ቢሊዮን ወጥቷል ተብሏል። እንግዲህ ወደ 6 ቢሊዮን ብር ወጣበት ላይ ለእኔ ሉዓላዊነት ጉዳይ ነው። የአንድ ሀገር መሪ ተነስቶ እኛ ነን የከፈልነው ሲልክ ያንተን ሂሳብ ነን የከፈልኩት ብለህ አንተ ሳትከፍል እኔ ሳልከፍል እንትን ይላል። አንተ ካንተ ኪስ ይወጣ ነውና በብዛት ሚውትድ መሆን እንትን አይደለም። በቃ ጠቅላይ ሚኒስትሩ የተወሰነ ተናግረዋል አውቃለሁ፣ ፓርላማ ላይ ምናምን ጥሩ መድረክ ነው። ግን በሌላም በተገኘው አጋጣሚ ሌሎቹም ባለስልጣናትን ጭምር ነው ብለን በጎ ሲሰራ በጎ እንላለን። ክሪቲሳይዝ መደረግ አለበት ደግሞ የተወሰነ ነገር ማለት ነው። ደግሞ ክሪቲሳይዝም ባይሆን እንደው ሀሳብ ለመስጠት ነው እና በአሁን ዘመን ትዊተር ምናምን ከባድ ነው የሚሰማ ነው። በነዛ ላይም ሀሳብ የተነሱ ይሄ ግድብ ራሳችን ፈንድ ያደረግ ነው የኢትዮጵያ አሻራ እንዳለበት የኢትዮጵያ አንጡራ ሀብት የወጣበት እንደሆነ በቃ መነገር አለበት። 3ኛ ጊዜ ደገመው እና የሀገር መሪ ነው፣ ትልቅ የሀገር መሪ ነው። ትራምፕ ተሰሚነት ያለው ነው ደግሞ ያደረገው የሚናገረው ነገር ጠባይ እንደምታውቀው ያደረገዋል። ፕሮሚስ ያደረገውን ካምፔኑ ላይ ያደረገው ነው እና ውሸት ሲደጋገም ወደ እውነት የሚለው ነገር ተሰላለ። አንድ ይሄ ነው አንዱ ነጥብ። ሁለተኛው ዋናው ነጥብ ምንድን ነው? አሁንም እንደዚሁ ከዚሁ ጋር በተያያዘ ትንሽ ከኛ መንግስት ሰዎችም ከፍተኛ ባለስልጣናትም በውሃም ዙሪያ ያሉ ሰዎች ሀሳብ ሲሰጡ ብዙ ጊዜ ሲናገሩ የሚሰማው ኢትዮጵያ የባህር በር የማግኘት ፍላጎት አላት የሚለው ነገር ላይ ነው የምሰማው። ኡስታዝ ፍላጎት የሚለው ቃል ለእኔ ትንሽ እዛ ላይ ለመቀበል እንትን እላለሁ። ፍላጎት ሳይሆን መብት ነው ያለን መብት። ምክንያቱም ኢትዮጵያ አሁን መሰለ ሁኔታው እንደ ፋላሲ ማድረግ ይወስጀዋል። የተወሰነ ፋላሲ ሳይኖር አይቀርም በእኔ እይታ። ለምን ፎርማል ፋላሲ ነው። ምክንያቱም ኢትዮጵያ የባህር በር ነበራት ብለን ካለን ፕሬሚሳችን የአርጊመንታችን ፕሬሚስ የባህር በር ነበራት፣ የመመለስ መብት ታሪካዊ መብት አላት ነው። ታሪካዊ ስህተት ተፈጥሯል ነው የተባለው ጠቅላይ ሚኒስትሩም አይደለም። ያ አርጊመንታችን ነው። ታሪካዊ ስህተት ተፈጥሯል። የባህር በር ያጣንበት ምክንያት በውስጥ በነበረን ደባና የተሲያሳቱ ስልጣን ላይ የነበሩ ሰዎች በፈጠሩት እንትን ስለሆነ እኛ አሁን በዚህ ታይም ላይ አርጊመንታችን የባህር በር ለመመለስ ፍላጎት ሳይሆን ፍላጎት ኦፕን ነው። በቃ ላይ እንደ አማራጭም ነው። ፍላጎት አለ ኦኬ፣ ሌላ ባይሳካስ በሌላ መንገድ ሂዳ ምናምን አይነት ነገር ገብቷል። ፕሬሚሳችን ግን ነበረን በታሪካዊ ስህተት የባህር በር እንዳጣ ሆነናል ነው። ስለዚህ እንደዚህ አይነት ኮንክሉዥን ከአርጊመንት ጋር እንትን ካላለ ፎሎ ካላረገ ፋላሲ ነው ቤዚካሊ እና ኢንቫሊድ ያደርገዋል፣ ዊክ ያደርገዋል፣ አርጊመንታችንን ሬንደር ያደርገዋል፣ በቃ ይጥልብናል እና ሌላ አማራጭ ወደሚል እንዳይገባ እዛ ላይ ስንናገር ማናችንም አንተ ብዙ ጊዜ ትክክለኛ መብት ላይ ነው ፎከስ ያደረገው። አሁን አንተ እዚህ ላይ ሁሌ እሰማሃለሁ ኡስታዝ፣ ግን በተለያየ በዚህ በውሃው ዙሪያ በግድቡ በባህር በር ዙሪያ ሲባል ፍላጎት የሚባለው ቃል እኔ ፍላጎት አይደለም መብት ነው ያለን። እዛ ላይ ነበር እንመለሳለን። አርበዛ እያየን እኮ ነው። አሁን የያሲን አርጊመንት ላይ እንደገና ደግሞ 3 ዓመት ሲገባ የባህር በር እነሱ ለማግኘት በወደብ ሀሳብ ያመጣው ነበር። ባህር በሩን በወንዝ በህዳሴ ግድብ
እሱ ላይ ትንሽ እኔ አም ሶሪ ያሲን ሀሳቤ እዛ ላይ እንትን እላለሁ። ለምን መሰለህ የማይመለከታቸው ጉዳይ ነው ለግብጾች፣ ለኔ ማለት ነው። ለኔ ቀይ ባህር ያወስናቸዋል። የስ እነሱ ግን 1000 ማይል አዌይ ርቀት ከኛ ርቀት ናቸው ያሉት። በመሀል ውስጥ ሱዳን የምትባል ሀገር አለች። አንድ ሰው የሚመለከታቸው እንደው የቅርብ ጎረቤቶቻችን ናቸው። ጅቡቲ፣ ኤርትራና ሶማሌ ከነሱ ጋር ነው እንጂ እኛ እንዲህ አይነት ነገር የምናደርገው ያው ኤርትራ እንደቀረበላት ማለት ነው። ኢትዮጵያን ኤርላይንስ ምናምን ተደርጓለፍ። ትክክል እንደዚህ አይነት ይሄ ግን ያለንን ቺፒንግ ባርገን እጃችን ላይ ያለውን የመደራደሪያችንን የምንጠቀማቸውን ኢንግሪዲየንቶቻችንን እኮ ነው የሚያሳጣን እኮ። ከግብጽ ጋር ለምንድን ነው የምንደራደረው የምንለዋወጠው? እነሱ እዛው ታች ያሉበት ላይ 20 ኖቲካ ማይል ርቀት ላይ ነው የነሱ ኤንድ ኦፍ ዘ ስቶሪ። ከዛ ሱዳን ነው የነሱ ጎረቤት። በእኛ መሀል እና በእነሱ መሀል 1000 ማይል ርቀት ያለበት ሱዳንም አለች በመሀሉ። እና ይሄ አካሄዱ እዚህ ጋር ራሱ እቺን ነገር በጣም መጠንቀቅ ያስፈልጋል። ለነሱ ከነሱ የምንፈልገውን ለማግኘት ነው፣ በገንዘብ ነው። እኛ ልክ እንደ ቱርክ የአባይን የውሃ በእንደዚህ አይነት ስምምነት ውስጥ እንደውም ያለፈውን እኔ ባለፈው የነገርኩ የተጠቀሙትንም ጭራሽ ኮምፐንሴሽን እፈልጋለሁ ብያለሁ። ዝርዝሬን አቅርቤያለሁ። አንዳንድ ሰው እንደ ኢትዮጵያ ግን ጭራሽ ያለንን በሌላ አይነት ወደቡ ማምጣቱ የእኛን ቅድም ያልኩን አርጊመንታችንን እንትኑ ውድቅ ያደርግብናል። ቴንኪዩ ሀሳብ ደርሷል፣ በደንብ ገብቶናል። ቴንኪዩ በጣም ወንድሜ ያሲን፣ ሰዓት በጣም ሄዷል። ነገር ቀደም ያልከው ላይ አሁን መጨረሻ ላይ ግብጽ የምትቆጣጠረው ቦታ ላይ ተሳታፊ የሆኑበትን ራሳቸው የሰሩበት ነው ያለው ሰውዬው ስትናገር ተተረጉሙ ማለት እኛ ሁሉ በውሃውም በግድቡም እኛ ነን ኢንቻርጅ ነው እየሰራንበት ነው። እኛ የምንቆጣጠረው ጋር ማንም ዝር አይልም። ገባ? ኢትዮጵያም ዝር አትልም ነው። አይቆጣጠሩትም። የእኛን አካባቢ እነሱ የሚቆጣጠሩት አለ፣ አያገባቸውም። ስለዚህ አካሄዳቸውን ቶናቸውን ስለተገነዘብኩ ነው። ገብቶሃል አባባሌ? በዛ በተለይ ከትራምፕ አስተዳደር ጋር ቁጭ ስትል ትራምፕ በኔጎሽዬሽን ማንም የሚያመው አይደለም። በጣም ከባድ ሰው ነው። ያ ነው ሲሰራ የኖረው በህይወቱ በቢዝነስ ዓለምም። ግን ድርድር ላይ ስንቀመጥ በጣም ሲዝን እንዲሆኑ በሙያው ላይ ከባድ የሆኑ ሰዎች የእኛ ሰዎች አሉ፣ ብዙ አሉ፣ በርካታ ሰዎች። አንተ ራሱ እዚህ ውስጥ እንድትሳተፍ ስነ ልቦናቸውን ልብትረታቸውን ታውቀዋለህ። ኡስታዝ ይኸው እየሰማን እኮ እኛንም ተሳታፊ አድርገን እየተናገርን ያለንበት ሁኔታ ስለሆነ በጭራሽ የምንጠቀማቸው ቃላቶችና ነገሮች በሙሉ በተናበበ መልኩ መሆን አለበት። እናንተም እና ያሲንም ሁላችንም ቢካውዝ እያንዳንዱን እያስተረጎሙ እነሱ እንደ ቺፒንግ አድርገናችንን ድራውን አውት ሊያደርጉብን ነው እየሞክሩ ያሉት። የመደራደር አቅማችንን ይቀንስብናል። ወደዛ እንዳንሄድ ነው። አመሰግናለሁ ኡስታዝ። ረዘመ ኮምፕሮማይዝ አያስፈልግም ነው። እናመሰግናለን ወንድም አለ።